በሳውዲ አረቢያ 43 ኢትዮጵያውያን የሞት ፍርድ ተፈርዶባቸው የተገደሉ መሆኑ ተሰማ። 130 የሚሆኑ የተለያየ አገር ዜግነት ያላቸው ስደተኞች ከየመን ወደ ሳውዲ አረቢያ ድንበር ተሻግረው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከ5 እስከ 10 ዓመት ተፈርዶባቸዋል። ስደተኛ እስረኞቹ በሳውዲ አረቢያ ጅዳ በሚገኘው በናጅሯን ሲግን አልአሚን እስር ቤት ውስጥ ይገኛሉ። እነዚህ እስረኞች ለፍርድ ሲቀርቡም የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። ይሁን እንጂ ስደተኞቹም ውስጥ 43ቱ ኢትዮጵያውያን ሲሆኑ በማያውቁት ቋንቋና ባልገባቸው ወንጀል ያለ ጠበቃ ለፍርድ ቀርበው የሞት ፍርድ ተወስኖባቸዋል። ከ43ቱ ውስጥ 6 ኢትዮጵያውያን የሞት ፍርድ እንደተፈጸመባቸው የታወቀ ሲሆን የቀሩት 37 ደግሞ በቅርቡ የሞት ፍርዱ እንደሚተገበርባቸው ታውቋል። በመሆኑም ለእነዚህ ኢትዮጵያውያን እንድረስላቸው፣ ህይወታቸውንም እንታደግላቸው ሲል ጥሪ ያቀረበውም የዋሽንግተን ዲሲና አካባቢው የአማራ ትዕይንት ህዝብ አስተባባሪ ነው። እንዲሁም መረጃውን ለሌላው ጭምር በማሰራጨትና ፒቲሽን በማሰባሰብ ለሞት ፍርድ ጠባቂዎቹ ድምጽ እንሆናቸው ተብሏል።